የዚህ ገጠራማ ክፍል ነዋሪዎች በከባድ ረሃብ ተጠቅተዋል። ምክንያቱ ደግሞ ከተማ ውስጥ ምንም አይነት ለእርሻ ቀርቶ ለመጠጥ እንኳን የሚሆን ውሃ የለም። ይህ የምትመለከቱት ሕፃን ግን ለዚች ከተማ ነዋሪዎች መፍትሄ ይሰጣቸዋል። እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ዘቦይ ሁ ሃርነስ ዘ ዊንድ የተባለውን በእውነተኛ ታሪክ የተመሰረተ ፊልም ነው። በፊልሙ መጀመሪያ ላይ በደቡብ አፍሪካ ውስጥ የምትገኝ አንዲት ትንሽ የገጠራማ ክፍል ያሳየናል። እነዚህ የምትመለከታቸው ሰዎች የተከሉትን እህል ወቅቱን ጠብቀው እየሰበሰቡ ነው። በመሃል ላይ አንዱ ሰውዬ ልብ ድካም ይነሳበትና መሪ ሊወድቁ ይሞታል። ይህንም የተመለከተው የገበሬው ታናሽ ወንድም በሐዘን መጮህ ይጀምራል። በቀጣዩም የዚህን ሰውዬ ቀብር ስነስርዓት ያሳየናል። ታናሽ ወንድሙ ወደ ቤተሰቡ ተመልሶ የዕለት ተዕለት ኑሮን ይቀጥላል። የመጀመሪያ ልጅ የሆነው ዊሊያም ትልቅ ጭንቅላትና ተሰጥኦ ያለው ልጅ ነው። ዊሊያም ጎረቤቶቹ ስራ አለን ብለው የሰጡትን ሬዲዮ ሰርቶ ይመልስላቸዋል። ከዛም ትምህርት ቤት ይሄዳል። ትምህርት ቤት እንደደረሰም የትምህርት ቤቱ ዳይሬክተር ተማሪዎቹን በሙሉ ይሰበስባቸውና የቀጣይ ወሩን የትምህርት ቤት ክፍያ ካልከፈሉ ከትምህርት ቤት እንደሚባረሩ ይነግራቸዋል። ዊሊያም አባቱ ምንም አይነት ገንዘብ ስለሌለው እስካሁን የትምህርት ቤት ክፍያ አልከፈለም። ይህ የምትመለከቱት የዊሊ አስተማሪ ከዊሊ ታላቅ እህት ከባድ የሆነ የአይን ፍቅር ይዞታል። ቪዲዮን ከመቀጠላችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሱ። እቺ ለእናንተ ምንም ነች፣ እኔን ግን በጣም ያበረታታኛል። ይህም ቪዲዮ እናንተ ጋር እንዲደርስ ብዙ ተለፍቶበታል። ላይክ እና ሰብስክራይብ በማድረግ እኔ ወንድማችሁን አበረታቱኝ። ለዊሊም የትምህርት ቤት ክፍያን ክፈል እንዳትባረር ብሎ ይነግረዋል። ዊሊ ምንም ያክል እንደዚህ የተቸገረ ቢማርም እንኳን ለትምህርቱ ከፍተኛ ፍቅር አለው። እናቱ ግን እንደ አባቱ ገበሬ እንዲሆን ነበር የምፈልገው። ዊሊ ማታ ላይ እያጠና ነው። ማታ ላይ እየጨለመ ሲመጣ እናቱን ፋኖስ አብሪልኝ ብሎ ይጠይቃታል። እናቱም አላበራልህም ብላ ትመልስለታለች። በቀጣዩ ቀን ከትምህርት ቤት መልስ ዊሊያም ቆሻሻ ወደሚጣልበት ቦታ ይሄዳል። እዛም ከትንሽ ፍለጋ በኋላ አምፖል ለመስራት የሚጠቅሙትን እቃዎች ይሰበስባል። በቀጣዩም ቀን የከተማ ሰዎች ይመጡና ገንዘብ እንሰጣቸዋለን፣ በምላሹ ግን እዚች ከተማ ውስጥ ያሉትን ዛፎች በሙሉ ቆርጦ መውሰድ እንደሚፈልጉ ይነግሯቸዋል። ይህንም የሰማው የከተማ አባወራ በሀሳባቸው አልተስማማም ነበር። ሰውየውም እነዚህ የተተከሉ ዛፎች ከጎርፍ አደጋ እንደሚከላከሏቸው ይነግራቸዋል። እነዚህ ዛፎች ተቆረጡ ማለት ከተማዋን በሙሉ ጎርፍ ያጠቃታል። የዊሊም አባት ከሰውየው ጋር ይስማማል። ሌሎቹ ገበሬዎች ግን በከተሞቹ ሰዎች ሀሳብ ይስማሙና በእነሱ መሬት ላይ ያሉትን ዛፎች እንዲቆርጡ ፈቃድ ይሰጧቸዋል። ማታ ላይ ዊሊ የትምህርት ቤት ክፍያ እንዲከፍልለት ለአባቱ ይነግረዋል። አባቱም አሁን ብር እንደሌለውና የተዘራው እህል እስኪታጨድ ድረስ እንዲጠብቅ ይነግረዋል። ይህንም የሰማው ዊሊ እያለቀሰ ሮጦ ይወጣል። በነጋታውም ትምህርት ቤት እንደሄደ የአስተማሪው ሳይክል ላይ ያለውን አምፖል ሊሰርቅ ይሞክራል። ቢሆንም ግን የሳይክሉ አምፖል ፔዳሉ ሲመታ እንጂ የሚበራው ባትሪ እንደሌለው ያስተውላል። ይህም ነገር በጣም ነበር ግራ ያጋባው። ወደ ክላስም እንደገቡ ከትምህርት ቤት ዳይሬክተሩ እንደተባረረ ይነግረዋል። እሱ ብቻ አይደለም፣ ሌሎችም የትምህርት ቤት ክፍያ ያልከፈሉ ተማሪዎች ተባረዋል። ዊሊም እያዘነ ከትምህርት ቤት ይወጣል። ማታ ላይም ከባድ ዝናብ ይዘንብና እንደተፈራው ከተማዋን ጎርፍ ያጥለቀልቃት ጀመር። ይህም ጎርፍ የዊሊ አባት የዘራውን እህል በሙሉ ከጥቅም ውጭ ነው ያደረገው። ይህንም የተመለከተ የዊሊያም አባት በጣም ያዝናል። በነጋታውም ወደ አንድ ጓደኛው ይሄድና የተወሰነ ገንዘብ አለኝ፣ ገንዘብ ከፍሎ ዛፎቹ እንዳይቆረጡ ለማድረግ ይሞክራል። ቢሆንም ግን ያ ጓደኛው ያለህን ገንዘብ አታባክን፣ እዚህ ብቻ ሳይሆን ኬንያም ከባድ ጎርፍ ተነስቷል፣ ስለዚህ በቅርቡ ድርቅ መምጣቱ ስለማይቀር ያለህን ገንዘብ ያዘው ይለዋል። የማይደርስ ጊዜ የለም፣ በጋ ደረሰ። ይኸው እንደምትመለከቱት መሬቱ በሙሉ ደርቋል። የእርሻ መሬታቸው ላይ የሚጠቀሙት ምንም አይነት ውሃ የላቸውም። ዊሊያምም እንደተለመደው ወደ ቆሻሻ መጣያ ቦታ ይሄዳል። እዛም ሁለት የመኪና ባትሪዎችን ያገኛል። ቢሆንም ግን ሁለቱም ባትሪዎች ሞተው ነበር። ዊሊያምም ተስፋ ሳይቆርጥ ባትሪዎቹን ለማስነሳት ይሞክራል። ባትሪዎቹን ማስነሳት ከቻለ የውሃ ፓምፕ ስላገኘ የከርሰ ምድር ውሃ ማውጣት ይችላል። ዊሊያም ወደ ትምህርት ቤት እየተደበቀ እየገባ መማሩን ቀጥሏል። ወደ አስተማሪውም ሄዶ ሳይክሉ ላይ ያለው አምፖል እንዴት እንደሚበራ ይጠይቀዋል። አስተማሪውም በዲናሞ ነው የሚሰራው ብሎ ይመልስለታል። ዊሊያምም ዲናሞ መግዣ ብር ስለሌለው በራሴ መስራት እችላለሁ ብሎ ይጠይቀዋል። አስተማሪውም አዎ ትችላለህ፣ ላይብራሪ ብትሄድ እንዴት መስራት እንደምትችል የሚያሳዩ መጽሐፍቶች አሉ ይለዋል። ዊሊያም አሁን ላይ የትምህርት ቤት ክፍያ ስላልከፈለ ላይብራሪ መግባት አይችልም።
ዊሊያምም ለአስተማሪው ሚስጥርህን አውቃለሁ፣ ታላቅ እህቴም ማታ ማታ እየመጣ እንደምታገኛት አውቃለሁ ይላታል። ይህም ሚስጥር አድርጌ እንዳቆይልህ ፈቃድህን ስጠኝና ላይብረሪ ልግባ ይለዋል። አስተማሪው የሚስማማና ወደ ላይብረሪ ይወስደዋል። ላይብረሪ ውስጥም እንዴት ኤነርጂ መተላለፍ እንደሚችል የሚያሳዩ ብዙ መጽሐፍቶች አሉ። ይህን የሚያየው ዊሊያም በጣም ነው ደስ ያለው። በቀጣዩ ሳምንታት የሀገሪቱ ጠቅላይ ሚኒስተር ወደ ከተማቸው ይመጣል። የከተማዋ አስተዳዳሪ ምን ያህል የገንዘብ ችግር እንዳለበት ይናገር ጀመር። አክሎበትም የከተማዋ ሰዎች ምን ያህል ችግር ውስጥ እንዳሉ ያስረዳቸዋል። ይህንም የሰሙት የፕሬዝዳንቱ ጋርዶች አንጠልጥለው ወደ ጀርባ ይወስዱትና ደህና አድርገው ይደበድቡታል። ፕሬዝዳንቱ በምርጫ ላይ እነሱን ድምፅ እንጂ ስለ እነሱ ችግር መስማት አይፈልግም። የዊሊያም አባት ከማንም ምንም አይነት እርዳታ መጠበቅ አይፈልግም። ማድረግ ያለበትን ነገር በሙሉ በራሱ ነው ማድረግ የሚፈልገው። ወደ እርሻው የሚመለስና መዝራቱን ይቀጥላል። እቤት ውስጥ ያለው ምግብ ለ2 ወር ብቻ ነው የሚያቆያቸው። ከ2 ወር በኋላ ምን እንደሚሆኑ ፈጣሪ ብቻ ነው የሚያውቀው። የዊሊያም አባት ጣሪያውን ይገነጥለውና ወደ ገበያ ሄዶ ለመሸጥ ይሞክራል። ገበያ ውስጥም በሬዲዮ የእህል ዋጋ እንደጨመረ ይሰማል። ይህንም የሰማው ህዝብ በጣም ነበር የተበሳጨው። እውነታው ግን በመንግስት እየተሰራ ያለ ሸር ነው። የሀገራቸው መንግስት በጣም ሙሰኛ ነው። ህዝቡን በመዋሸት ባለስልጣናት ከህዝቡ ገንዘብ ያገኛሉ። ሊቃወም የሞከረ ሰው ወደ ወህኒ ቤት ይወድቃል። መንግስት ላይ ያመጡ ወጣቶች ከተወሰዱ በኋላ 2 እህል የያዙ መኪኖች ወደ ከተማዋ ይመጣሉ። የዊሊያምም እናት እህል ገዝቶ እንዲመጣ ብር ትሰጠዋለች። ዊሊያምም እንደወጣ የሆኑ ጎረምሶች ይመጡና 2 ወር ሙሉ ያጠራቀሙትን እህል ይወስዱባቸዋል። ይሄ ቤተሰብ ካሁን በኋላ የሚያቆያቸው ምንም አይነት እህል የለም። ማታ ላይም ዊሊያም እህሉን ገዝቶ ወደ ቤት ይመለሳል። እራት ላይም አባትየው ካሁን በኋላ በቀን አንዴ ብቻ መብላት እንደሚችሉ ይነግራቸዋል። በዚህ መንገድ ቢያንስ እንኳን የተወሰኑ ቀናት መቆየት ይችላሉ። የዛን ማታ ዊሊያም እህቱ ጋር ሄድና ከአስተማሪ ጋር ግንኙነት እንዳላቸው አውቃለሁ፣ ሳይክሉ ላይ ያለውን ዲናሞ ተበደሪልኝ እስቲ ብሎ ይጠይቃታል። ዲናሞውን በመጠቀም የከርሰ ምድር ውሃ ማውጣት ይችላለሁ ብሎ ይነግራታል። እህቱ ግን ምንም አልመለሰችለትም። በነጋታው ዊሊያም እንጨት ሰብስቦ ሲመጣ እህቱ ጥላቸው እንደጠፋች ይሰማል። ወደ ክፍሉ ሲገባ እህቱ ማታ የጠየቃትን ዲናሞ አስቀምጣለት ይመለከታል። ይሄ ማለት እህቱ ከአስተማሪው ጋር የጠፋችው ማለት ነው። ዊሊያም እና ጓደኞቹ ዲናሞውን ከቬንቲሌተር ጋር አገናኝተውት ሬዲዮን ያሰሩታል። ይህንም ተአምር የተመለከቱት ሰዎች ከዊሊያም ጋር በመሄድ የቆሻሻ ገንዳ ውስጥ ዕቃ ይሰበስባሉ። አሁን ዊሊያም ትልቁን ስራ ለመስራት ከዚህኛው በጣም የሚተልቅ ዊንድ ሚል ያስፈልገዋል። ይህም ዊንድ ሚል እንዲሰራ ሳይክል ያስፈልገዋል። ለዚህም አባቱ ጋር ሄድና በዊንድ ሚሉ ሬዲዮን አስነስቶ ያሳየዋል። አባቱ ግን ምንም አልገባውም ነበር። ዊሊያምም ለአባቱ ከዚህ የሚተልቅ ዊንድ ሚል መገባት አለብኝ፣ ያንንም በመጠቀም የከርሰ ምድር ውሃ ማውጣት እችላለሁ ይለዋል። ለዛም ያንተን ሳይክል ፈልገዋለሁ ይለዋል። ነገር ግን ሳይክሉን ከሰጠኝ በኋላ መልሰ መንዳት አትችልም ይለዋል። ይህንም የሰማ አባትየው በጣም ነበር የተበሳጨው። ትንሿንም ዊንድ ሚል ወርውሮ ይሰብርበትና እማየውን ነገር እያወራ አትጀዘል፣ ካሁን በኋላ ከኔ ጋር አርፈህ ታርሳለህ ይለዋል። በአሁኑ ሰዓት ከተማ ውስጥ ከባድ ድርቅ ተነስቷል። ወደ ቤቱ ሲመለስ ጓደኞቹ በሙሉ ከተማውን ጥለው እየወጡ ነው። ዊሊያምም ለምን ትሄዳላችሁ? ዊንድ ሚሉን በሰራው እኮ አሁን ካለንበት ችግር መውጣት እንችላለን ይላቸዋል። ዊሊያምም ከጓደኞቹ ጋር በመሆን አባቱ ጋር ሄድና ሳይክሉን እንዲሰጠው ደግሞ ይጠይቀዋል። አባትየው ግን ተቆጥቶ ያባራቸዋል። ዊሊያም መጀመሪያ አያቱ ከዛ ደግሞ ውሻ ይሞትበታል። ሁለቱም በረሃብ ምክንያት ነው የሞቱት። በዚህም ምክንያት ዊሊያም በጣም ነው ያዘነው። አባቱም መፍትሄ መፈለግ እንዳለበት ያስባል። ለዊሊያምም እኔ ምንም አይነት መፍትሄ አይታየኝም፣ አንተ ግን እንዳልከኝ ከከርሰ ምድር ውሃ መውጣት ከቻልክ ሳይክሌን ልሰጥህ እችላለሁ ይለዋል። ዊሊያምም የአባቱን ሳይክል ይወስድና ቆራርጦ ለዊንድ ሚል እንደሚመች አድርጎ ይሰራዋል። የከተማዋ ሰዎችን ተባብረው ዊንድ ሚሉን መስራት ጀመሩ። ዊንድ ሚሉም ተሰርቶ ያልቃል። ከዛም መሽከርከር ሲጀምር በንፋስ ኃይል የጀነሬተሩ ሞተር መሰረት ይጀምራል። የዚህ ሞተር ኃይል የከርሰ ምድሩ ውሃ እንዲወጣ ያደርገዋል። ይህንም የተመለከቱ የከተማዋ ነዋሪዎች ደስታቸውን መቆጣጠር ያቀታቸዋል። ያዩትን ማመን ነበር የከበዳቸው። ምንም እንኳን ዊሊያምን ቢረዱትም እንኳን ይህ ነገር ይሳካል ብሎ የጠበቀ ሰው አልነበረም። የዊሊያምም አባት በደስታ ያቅፈዋል። ከጊዜያት በኋላ የተዘራው እህል መብቀል ይጀምራል። በዚህ ሕፃን ምክንያት የዘሩት እህል እንዲበቅልላቸው ካሁን በኋላ ክረምት አይጠብቁም። ይህም
በሀገሪቷ በሙሉ ይሰራጫል። የትምህርት ቤቱ ዳይሬክተርም ይህን ጉዳይ እንደሰማ ለዊሊያም ነፃ የትምህርት ዕድል ይሰጠዋል። ዊሊያም ካሁን በኋላ ስለ ትምህርት ቤት ክፍያ ሳይጨነቅ መማር ይችላል። ፊልሙ እንደተመቻችሁ ተስፋ አደርጋለሁ። ሌላ እነዚህ አይነት ፊልሞችን ለመመልከት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።